ታዲያ የሆነ ቀን ከጓደኛዬ ጋር ሳጠና እንደማድር ነግሬው ቻው ብዬ ወጣሁኝ። ከቀድሞ ፍቅረኛው ጋር መርፌና ክር ሆኖ አገኘሁት። ይቅርታ አቶ አማኑኤል፣ ግን ምንም ያልተስተካከለ ነገር አልታየኝም። ሳባ እባክሽን ለጥቂት ደቂቃ ልትቆይ ትችያለሽ አለና ተነስቶ በሩን ቆለፈው። ንግግሩ ግን እንደ ጥፊ ነበር የተሰማኝ። የቢሮው ሰራተኛ ሁሉ አይናቸውን እኔ ላይ ተከሉብኝ። ደስ ይለኛል። ሃይ የገመና ቤተሰቦች እንደምን ሰንብታችኋል? ሳምንታችሁስ እንዴት ነበር? ገመና ከሌለ ሳምንቱም አይጣፍጥ ሰምቻለሁ። የዛሬ ባለታሪካችን ሳባ ትባላለች። እኔ ደግሞ ቢታንያ መስፍን እባላለሁኝ። ታሪኩን ቆንጆ አድርጌ ወደ እናንተ ማደርስ ይሆናል። ቻናላችንን ሰብስክራይብ አድርጉ። ሰብስክራይበር እየጨመረ አይደለም፣ ምንድነው ችግሩ? ታሪኩን ከወደዳችሁት ደግሞ ላይክ አድርጉ። ያላየ ጓደኛ ካላችሁ ሼር አድርጉለት። ወደ ታሪካችን ስንገባ የሳባ ታሪክ ማግጦብኝ የተጣላሁት የድሮ ፍቅረኛዬን አለቃዬ ሆኖ አገኘሁት። ትንሽ ክሪቲካል ነው። ሳባ እባላለሁ። ከ5 ዓመታት በፊት አማኑኤል የሚባል የራሴ ያህል የምወደውና የማፈቅረው ፍቅረኛ ነበረኝ። ለ2 ዓመታት ያህል በሰላምና ደስ በሚል ፍቅር ከቆየም በኋላ አንዳንድ ደስ የማይሉ ወሬዎችን መስማት ጀመርኩኝ። አንቺ ፍቅር አይንሽን ጋርዶት ነው እንጂ አማን እላይሽ ላይ ከሌላ ሴት ጋር ማውጣት ከጀመረ ቆየ ይሉኛል። ብዙ ጊዜ ፍቅር ውስጥ ስንሆን ባይዞ አናየውም መሰለኝ፣ ቪዚብል አይሆንም። አሁን ብዙ ጊዜ ከጣላናቸው በኋላ ወይ ከተውናቸው በኋላ ያንን ሰው ምን ሆኜ ነው እንደዛ ታደርግ የነበረው? ኢቭን ጓደኞቻችን አንቺ እንኳን አመክሪኝም እንላለን። መክሬሽ መች ሰማሽኝ ይሉናል እነሱ ደግሞ። እና ብዙ ጊዜ ፍቅር እንደዛ ነው። እኔ አላምንበትም ነበር። ይጋርዳል ሲባልባት ይጋርዳል። እኔ ግን በወቅቱ ከነበርኩበት ማመዛዘን እንዳልችል ከሚያደርግ ከባድ ፍቅር አንጻር እንኳን ሰው ያወራውን ለምን አማን ራሱ ከሌሎች ሴቶች ጋር ሲላፋይቸው ምን እንደሆነ ስጠይቀው የሚሰጠኝን ውሃ የሚያነሳ ምክንያት ካለ ምንም ክርክር ነበር የምቀበለው። የሆነ ጊዜ ታዲያ ከኔ በፊት ፍቅረኛው እንደነበረች ከተነገረኝ ልጅ ጋር በተደጋጋሚ መታየት ጀመረ። ቢገስት ሬድ ፍላግ። ይሄ የሚውለበለብ ሬድ ፍላግ ነው። ይሄ ከኤክሱ ጋር አይደለም መገናኘት። ሲገናኙ ራሱ መንገድ ላይ ሰላም መባባል የለባቸውም። ባላየ በቃ ስጠይቀው ከፍቅረኛዋ ጋር አልስማማ ብላ እንዳስታርቃቸው ጠይቃኝ ነው እያለ ይሸነግለኝ ነበር። የማይመስል ውሸት ለሚስት አትንገር የሆነ ነገር ነው። በወቅቱ እሱ የኤሌክትሮኒክስ መሸጫ ነበረው። እሱ እየሰራ እኔ ደግሞ የኮሌጅ ትምህርቴን እየተከታተልኩኝ አብረን ነበር የምንኖረው። ታዲያ የሆነ ቀን ከጓደኛዬ ጋር ሳጠና እንደማድር ነግሬው ቻው ብዬ ወጣሁኝ። የዚያን ጊዜ በሚገርም ሁኔታ ወደ አሰብኩት ቦታ የሚያደርሰኝ ታክሲ አጣሁኝ። ነገር ሊፈጠር ነው መሰለኝ። እጄ ላይ የነበረው ገንዘብ ደግሞ በላዳ ኮንትራት አስይዞ የሚያደርሰኝ አልነበረም እና ከረጅም ሰዓት የታክሲ ጥበቃ በኋላ ብር ጨመር አድርጌ ላዳ ለመያዝ ወደ ቤት ተመለስኩ። ወደ ቤት ስመለስ ታዲያ የወደፊት ባሌ ብዬ ያመንኩት ሰው ከቀድሞ ፍቅረኛው ጋር መርፌና ክር ሆኖ አገኘሁት። ወቅቱ የክረምት መዳረሻ ስለነበር ኃይለኛ ዶፍ ዝናብ እየወረደብኝ ነበር። በፍጥነት ከአካባቢው የተሰወርኩት። እንደው በርዶት ይሆናል ብላ ልታስብ ትችላለች ካለባት ፍቅር አንጻር። አማንን ለመጨረሻ ጊዜ ያየሁትኝ በዛ ዝናባማ ምሽት ነበር። አይከዱ ክህደት ፈጽሞብኝ የደም እንባ እያለቀስኩ ልቤ እንዳይጠገን ሆኖ ተሰባበረ። አልፎ የማወራው ሁላ እስከማይመስለኝ ድረስ ነበር የተጎዳሁትኝ። አንድም ነገር እስከማይቀረኝ ድረስ ያለኝን ሁሉ ካካፈልኩት በኋላ ከኔ ይልቅ ሌላ ሴት መረጠ። ይህንን መራራ እውነት ራሴ እንድጠላ አድርጎኝ ነበር። ነገር ግን ላያስችል አይሰጥምና ያንን ሁሉ መከራ አልፌ በእንባ የራሰ ፊቴን ታጥቤ ትምህርቴን በከፍተኛ ውጤት አጠናቅቄ ዛሬ በሙያዬ ስኬታማ ለመሆን በቅቻለሁ። ደስ ሲለኝ እኔ እንደዚህ ሴቶች ከተሰበሩ በኋላ ወድቀው ሲቀሩ ደስ ተደሰትኩ ራሱ። አዲሱ ስራዬ ትልቅ ተቋም ውስጥ መሆኑ ብቻ ሳይሆን ደሞዙና ጥቅማ ጥቅሙ ለቤተሰቦቼ ዋስትና የሚሆን በመሆኑ ከፍተኛ ጉጉት ነበር ወደ ቢሮ ያበራሁትኝ። ጠዋት 2:30 ላይ አዲሱ ቢሮ ገብቼ በጉጉት የጠበቅኩት ወንበሬን አስተካክዬ ኮምፒውተሬን ፓስወርድ ቀይሬ እንደጨረስኩ የቢሮ በር በኃይል ተከፈተ። ቀና ስል ግን ከፊቴ ቆመው ሰው ያተነፋፈሴን ስርዓት አዛባው። ከስንት ዓመት በኋላ መጣ መሰለኝ። ያ ፊቱ፣ የአይኑ፣ ሰውነቱ፣ አረማመዱ፣ ፈገግታው አንድም አልተለወጠም። ራሱ ነው። የዚህ ዲፓርትመንት ዳይሬክተር ነኝ፣ እንኳን ደህና መጣሽ ሳባ አለኝ።
ድምፅ ውስጥ ያለው መረጋጋት ከውስጤ አለመረጋጋት ጋር ሲነጻጸር ወተሽ ሩጪ የሚያሰኝ አይነት ነበር። አማኑኤል አልኩት ድምፄ እየተንቀጠቀጠ። አንተ እዚህ ምን ታደርጋለህ ስልም ጠየቅኩት። አዎ ሳባ፣ እጣ ፈንታችን ገና አላበቃም ማለት ነው። እዚህ እንድትቀጠሪ ከበጀቱ ጀምሮ እስከ መጨረሻው ፊርማ ድረስ እኔ ነኝ የጨረስኩት። ልትከሳት? ቺቲንግ አይካስ። ኖ ዌይ። አይኖቼን በትኩረት እያየ የያዝኩት ብዕር ከእጄ ላይ ወደቀ። ያ የድሮ ክህደት ትኩስ ቁስል ሆኖ እንደገና አቃጠለኝ። የወጋ ቢረሳ የተወጋ ይረሳ ነው። እሱ አለቃዬ፣ እኔ ደግሞ የበታች ሰራተኛው መሆናችንን ሳስበው ምድር ብትከፈትና ብትውጠኝ ብዬ ተመኘው። ውስጤ የሚቀጣጠለውን የብሽቀት እሳት እያዳፈንኩ እንደምንም 2 ሳምንታትን ቆየው። እንደውም ጎበዝ ነች። ያለፉትን 2 ሳምንታት ግን ያለማጋነን ሲኦል ውስጥ እንዳለው ነው የተሰማኝ። ቢሮ ስንገናኝ ፕሮፌሽናል ለመሆን ብሞክርም እሱ ግን በእያንዳንዱ አጋጣሚ የድሮውን ትውስታ ለመቀስቀስ ይሞክራል። ዋት ኢዝ ዩር ፕሮብሌም አማን? ኑሮህን አንኖርም ዝም ብለን? ሆን ብሎ ረዘም ላለ ስብሰባ ቢሮ ያስቀረኛል። በስራ ሰበብ ስልኬ ላይ ይደውላል። አልወጣለት ይሆናል። ሳባ፣ ይሄንን ሪፖርት በሚገባ አዘጋጅተሽ አምጪልኝ፣ ልክ እንደ ድሮ ትጉ ነሽ ደግሞ ይለኛል። ይሄ አሽሙር እኮ ነው፣ አውቆ እኮ ሊያበሽቃት። በንግግሩ መሀል የሚሰነዝራቸው እነዚህ ጥቃቅን የድሮ ትዝታዎች እንደ መርፌ ወጉኛል። እኔ ራሷን ተንገበገብኩ። ጓደኞቼ ሁኔታውን ስነግራቸው በ2 ጎራ ተከፈሉ። የቅርብ ጓደኛዬ ሄለን፣ ሳባ ይሄ እድል ነው፣ እሱ ትልቅ ቦታ ላይ ነው ያለው፣ አንቺም እንድታድጊ ሊረዳሽ ይችላል። እቺ ተጠቀሚበት የምትለው አይነት ጓደኛ ነች። እስከ ጠቀመሽ ተጠቀሚ፣ ከዛ ትተይዋለሽ ልትላት ነው መሰለኝ። ወንድ ልጅ ክህደቱን በስልጣን ካሳ ሊከፍልሽ ሲመጣ አትግፊው፣ ማን ያውቃል ተጸጽቶስ ቢሆን ብልጥ ሁኚ ስትለኝ፣ እኔ ግን በንዴት ጮኩባት። ሄለን፣ እንዴት ካዋረደኝ ሰው ጋር ስምምነት አደርጋለሁ? ክብሬን በስራ መደብ ልለውጠው? ዋትስ ዘ ማተር? አሁን እዚህ ጋር ደግሞ የሚገርመኝ ትልቅ ሰው ብቻ የሚል ይመስለኝ ነበር። ክብሬን ሆና በቃ ፍሬንድሊ ማድረግ ነው። ተለያይተዋል ግን አላደል ፍቅርም ሳይጀምሩ እሷም እየተጠቀመች ምን ቸገራት? እንደውም በደንብ ግሮ ማድረግ ይሻላታል። ክብሬን በስራ መደብ ልለውጠው? በየቀኑ ቢሮ ውስጥ ሳየው ትናንት ሌላ ሴት ጋር ሆኖ ያየሁበትን ትዕይንት ነው ይመጣብኝ አልኳት። በሌላ በኩል ደግሞ እህቴ በጭንቀት እንዲህ ትመክረኛለች። ሳቢ፣ ሰላምሽን በገንዘብ አትለውጭው። እሱን ባየሽ ቁጥር የክህደት ቁስልሽ እያመረቀዘ ይሄዳል። ስራሽን ልቀቂና ሌላ ስራ ፈልጊ። ሰው ሰላም ካጣ ምንም ቢኖረው ትርጉም የለውም እያለች ትመክረኛለች። እኔ ደግሞ ከሄለንም ከእህቷም መሆን አልቻልኩም። የሁለቱም አይዲያ ልክ ነው። ይኸው በመሀል ቆም ያለው ቤተሰቦቼን የምረዳው በዚህ ደሞዝ ነው። እናቴ መድኃኒት የምትገዛው፣ ወንድሜ ትምህርት ቤት የሚሄደው በእኔ ስራ ነው። ስራውን ልልቀቅ ብል ቤተሰቦቼ ይጎዳሉ። ብቀጥል ደግሞ ልቤ በየቀኑ ይቆስላል። ትላንት ከሰዓት በኋላ ቢሮ ውስጥ ለብቻችን ቀርተን ነበር። ፋይሎችን ላስፈርም ወደ ቢሮው ስገባ አማኑኤል ወንበሩ ላይ ተቀምጦ በትኩረት ይመለከተኝ ነበር። ፈርሜ ልወጣ ስል ሳባ እባክሽ ለጥቂት ደቂቃ ልትቆይ ትችያለሽ አለና ተነስቶ በሩን ቆለፈው። Something is about to happen። ምን እያደረክ ነው? በሩ ለምን ቆለፍኩ አልኩት በድንጋጤ። አትፍሪ፣ ዝም ብለን እንድናወራ ያህል ነው። ለምን አትፈራ? እዚህ እንድትቀጠሪ ትልቅ ድጋፍ ያደረኩት እኔ ነኝ። ብቃትሽም ባውቅም እኔ ባልኖር ኖሮ ግን ስራውን አታገኙም ነበር። አሁን ሊመጻደቅባት ነው ደግሞ። የአንቺ ሲቪ ቀጥታ የተላከው ለኔ ነው አለኝ። ንግግሩ ግን እንደ ጥፊ ነበር የተሰማኝ። ማለት የራሴ ችሎታ ሳይሆን አንተን ያስቀጠርከኝ? ያ ሁሉ ፈተናና ኢንተርቪው ለይስሙላ ነበር እንዲህ አልኩት። አይደለም፣ ፈተናውን አልፈሻል፣ ግን ውሳኔው ጋር ስደርስ የኔ ቃል ነው ዋጋ የሰጠው። አለ አይደል አንቺ እንድትቀጠሪ ስለፈለግኩ ከአንቺ ጋር ተመሳሳይና ከአንቺን በላይ ውጤት ያመጡትን ትቼ አንቺን ነው ያሳለፍኩት። ሳባ፣ ለአንቺ ያለኝ ቦታ አሁንም አልተቀየረም። ፌቨር ስለሰራላት የሰራውን ኃጢአት እንድትረሳለት ነው አይገስ እየሞከረ ያለው። በቃ አስቀጥሬሻለሁ፣ ህይወትሽን ቀይሬልሻለሁ፣ አት ዘ ኤንድ ኦፍ ዘ ዴይ ከሌሎቹ ከፍ አድርጌ እዚህ ቢሮ ያስገባሁሽ እኔ ስለሆንኩኝ በቃ ይቅርበኝ አይነት ቫይብ ነው። ግን አባባሉም ደስ አይልም። አሁን ደግሞ ጭራሽ እኔ እንዲህ ስላረኩልሽ በቃ ይቅርበኝ፣ ልክ አይደለም። አጥፍቻለሁ፣ ይቅርበኝ ሌላ ነገር ነው። ያኔ የሰራሁትን ስህተት አውቃለሁ። አሁን ግን የፈለግሽውን ሁሉ ላደርግልሽና ልክስሽ እችላለሁ አለኝና ጠጋ ብሎ ትከሻዬን ሊነካ ሞከረ። እጁን በኃይል አላቀኩት። ካሳ የምትከፍለው በስራ ሳይሆን በመጠንቀቅ ነበር።
አሁን ግን በራስ መተማመንን ሁሉ ነው ጭቃ ውስጥ የከተትከው። የሰጠኸኝን ስራ እንደ ስጦታ እንድቆጥረው ነው የምትፈልገው አልኩት በንዴት። እሱ ግን በራሱ መተማመን ፈገግ አለ። ቁጣሽ ይቆይ፣ አሁን ስራሽን በሚገባ ስሪ። እኔ ደግሞ ከጥላቻሽ ጀርባ ያለውን ፍቅር አውጣዋለሁ። እመኚኝ፣ የጊዜ ጉዳይ ነው። አትርሺ እንጂ እንዴት ትንሰፈሰፊልኝ እንደነበር እኮ ብዙ ሰው ያውቃል። ይህ ድፍረቱና ትዕቢቱ አቅመ ቢስ እንደሆነ አደረገኝ። ሁኔታው ይበልጥ እየተወሳሰበ መጣ። አሁን ያለውበት ሁኔታ ደግሞ እጅግ አስጨናቂ ነው። የቢሮው ኮሪደር ሁሉ በወሬ ተሞልቷል። አዲሷ ሰራተኛና ዳይሬክተሩ እኮ ድሮም ይተዋወቃሉ፣ በጣም ነበር የሚቀራረቡት የሚለው ሹክሹክታ ጆሮዬ ደረሰ። ሰው ደግሞ ማን ብሎት፣ ጎረቤቶችም ይሁን አብሮሽ የሚሰራ ሰውም ይሁን ወሬ ካገኘ ያወራል፣ ምን ቸገረው? የለፋሁበት ስራ ዋጋ ቢስ እየሆነብኝ ነው። ሰዎች እኔን የሚያዩኝ እንደ አንዲት ብቁ ባለሙያ ሳይሆን እንደ ዳይሬክተሩ ልዩ ሰው ወይ ደግሞ ዳይሬክተሩ ውለታ እየዋለላት እንዳለች ሴት ነው። በብቃቷ እንዳልተቀጠረች ሊሰማት ነው። አሁን አንድ ቀን ያልጠበቅኩት ነገር ተከሰተ። የአማኑኤል ባለቤት የአሁኗ ሚስቱ ቢሮ መጣች። በጣም ቆንጆ የተማረችና ሰውን ሁሉ በትህትና ሰላም የምትል ሴት ነች። እሷን ባየው ቁጥር የራሴ ታሪክ ትዝ ይለኛል። አሁን ያልገባኝ ነገር ምንድን ነው በሉልኝ። ለአንቺ ያለኝ ስሜት አልተቀየረም ብሏል። ደግሞ ሚስትም አለው። አሁን ሚስቱ ላይ ደግሞ ሊደረባት እኮ ነው። አሁን መቼም ቺት አድርጎባት የተለየችው ሰው ጋር መቼም በሚስቱ ላይ ቺት እንዲያደርግ የምትፈቅድ አይመስለኝም። ሴትነቷም ይይዛታል። እሷን ባየው ቁጥር የራሴ ታሪክ ትዝ ይለኛል። እኔን እንደከዳኝ ሁሉ እሷንም እየከዳት ይሆን ብዬ አሰብኩኝ። አማኑኤል በእሷ ፊት እጅግ አሳቢ ባል መስሎ ይታያል። እጇን ይዞ አብሯት ሲራመድ ሳይ ውስጤ በቅናት ሳይሆን በንቀት ተሞላ። ከድሮ የባሰ ቀለለብኝ። አንድ ቀን ስትወጣ ከሩቅ አያትና ወደ እኔ ዞር ብሎ አየሻት አይደል? ምንም አይወጣላትም እኮ ግን አንቺን መርሳት አልቻልኩም። ይሄን ነበር ሪከርድ አድርጎ ወስዶ ለሚስቱ ማሰማት። ከዛ ሚስቱም ዲሳይድ ታደርጋለች። እሷ ጋር ያለው የወረቀቱ ትዳር ብቻ ነው፣ ልቤ ግን አሁንም አንቺ ጋር ነው አለኝ በለሆሳስ። በጣም በህይወት የሚፈራው ነገር ይሄ ነው። ሚስቲቱ እኮ አታውቅም። በቃ በጣም ቆንጆ ትዳር እንዳላት ነው የምታስበው፣ በሰላም እየኖረች ነው ምናምን፣ ግን ያስፈራል በጣም። እኔ ግን አሁን ያለሁት ከባድ አጣብቂኝ ውስጥ ነው። ብናገር ትዳሩ ይፈርሳል፣ ዝም ብል ደግሞ ክብሬ ይረክሳል። እሷም እንደኔ ተጎጂ ልትሆን ትችላለች። የሆነ ቀን ማታ አማኑኤል ደወለልኝ። ራት አብረን እየበላን ስለ ስራሽ እድገት፣ ስለታሰበልሽ ቦነስ እናውራ አለኝ። አማኑኤል፣ እኔ ሰራተኛህ ነኝ እንጂ ፍቅረኛህ አይደለሁም። መስመርህን አትለፍ። ዳግመኛ ከስራ ውጪ እንዳትደውልልኝ አልኩትና ስልኩን ዘጋሁት። በማግስቱ ቢሮ ስሄድ የገጠመኝ ግን ፍጹም የተለየና የጨካኝ ሰው እርምጃ ነበር። ያዘጋጀሁትን ወሳኝ ሪፖርት አልተስተካከለም፣ መረጃው የተሳሳተ ነው ብሎ ከጠረጴዛው ላይ ወረወረልኝ። እራቱን እምቢ ስላለች እኮ ነው። የቢሮው ሰራተኛ ሁሉ አይናቸውን እኔ ላይ ተከሉብኝ። ይቅርታ አቶ አማኑኤል፣ ግን ምንም ያልተስተካከለ ነገር አልታየኝም። ሁሉንም መረጃዎች በዝርዝር አስቀምጫለሁ አልኩት፣ ድምፄን ከፍ አድርጌ። እኔ አልተስተካከለም ካልኩ አልተስተካከለም ማለት ነው። ደግመሽ ስሪው፣ አለበለዚያ ለዚህ ቦታ ብቁ እንዳልሆንሽ ለቦርዱ ሪፖርት አደርጋለሁ። የሙከራ ጊዜሽ ገና አላበቃም። ላባረርሽ እንደምችል አትርሽ ያለኝ። አይኖች ውስጥ የበቀል እሳት ሲነድ ይታየኛል። አቤት እንዴት ያለ ክፉ ሰው ነው ግን! ግልጽ በሆነ መልኩ ሰው እያየ እየሰማ ስልጣኑን ያለ አግባብ ሊጠቀምብኝ ሞከረ። ፍላጎቱን ካላሟላው ስራዬ እንደሚያሳጣኝ አስጠነቀቀኝ። አሁን ሁለት ምርጫዎች አሉኝ። አንደኛ መታገል፣ የሚሰጠኝን ጫና ችዬ ሰድቦኝም ቢሆን ስሜቴን ዋጥ አድርጌ ስራዬን መቀጠል። ነገር ግን ይህ ውሳኔ ቀላል የማይባል የስነ ልቦና ጉዳት ማድረሱ የማይቀር ነው። ክብሬን በየቀኑ እየሸጥኩ እንዴት እኖራለሁ? ሁለተኛው ደግሞ መልቀቅ፣ ክብሬንና ሰላሜን አስከብሬ ማውጣት። ነገር ግን አሁን ባለው ሁኔታ ከዚህ የተሻለ ቀርቶ ይህንን የሚተካ ሌላ ስራ ማግኘት የማይታሰብ ነው። የቤተሰቦቼንስ ህይወት ምን ይሆናል? ሸሽታ ሄደች ተብዬስ እንደ ተሸናፊ አልቆጠርም? እሱም ባየው ቁጥር ያኔ የደረሰብኝ ክህደት፣ ያኔ ያፈሰስኩት እንባ እንደ አዲስ ይቀሰቀሳል። አሁን ደግሞ በስራዬ ሰበብ ሊቆጣጠረኝ መሞከሩ ንዴቴን ያባብሰዋል። እርሱ የክህደቱን ካሳ ለመክፈል አስቦ ይሆን ወይንስ እኔን በእጁ ስር ለማድረግ? እንጃ ብቻ። ግን አሁንም ባለትዳር ሆኖ ሳለ እኔን ለማግኘት መፈለጉ ፍቅሬ እንዳልወጣለት ሳይሆን አመሉ እንዳለቀቀው ነው የሚያሳየው። በጣም እውነት የሆነ ነገር።
እሷ ላይም ቺት ያደረገው ያቺን ሴትዮ ፍቅሩ ስላልወጣለት አይደለም፣ ቺት የማድረግ ሱስ ስላለበት ነው። አሁንም እንደዛው ቆንጆ ሴት ሆና ጥሩ ትዳር ኖሮት ምናምን ኤክሱ ጋር ደግሞ መሄድ ከፈለገ ይሄ አመል ነው እንጂ ፍቅር ሊሆን አይችልም። ህይወት የምርጫ ውጤት ናት ይባላል። እኔ ግን አሁን ያለሁበት ምርጫ የትኛውም ቢሆን ዋጋ ያስከፍለኛል። ስራዬን ብለቅ ኑሮዬን ይናጋል፣ ብቀጥል ደግሞ ክብሬና ሰላሜ ይረበሻል። በየቀኑ በስጋት ወደ ቢሮ መሄድ ከማይፈልጉትና መጥፎ ትውስታን ከሚቀሰቅስ ሰው ጋር መጋፈጥ ምን ያህል ከባድ እንደሆነ ታውቃላችሁ? የኔስ ጥፋት ምንድን ነው? ስራዬን በብቃቴ መስራቴ ወይስ ያኔ እሱም መውደዴ? እስኪ እናንተ ፍረዱኝ። በለፋሁበትና ውጤታማ በሆንኩበት ስራዬ ላይ ያቆሰለኝን ሰው እንዳለቃ ተቀብዬ በየቀኑ ክብሬ እየተገፈፈ ልቀጥል ወይስ ሁሉንም ነገር እርግፍ አርጌ ትቼ ከባዶ ልጀምር? እናንተ ብትሆኑ ምን ታደርጋላችሁ? ይላል። የእሷ ታሪክ በጣም ያሳዝናል። በጣም ግልጽ ነው። ግን ምንድነው ሁለቱንም ብትመርጥ ህይወት ምርጫ አላት አይደል? አንዱን መረጠችም ከሁለቱ አማራጭ አንዱን ብትመርጥም አት ዘ ኤንድ ኦፍ ዘ ዴይ የሆነ ጉዳት ሊኖረው ይችላል። ግን ቢያንስ አነስ ያለውን ጉዳት የሌለው ምርጫ የለም። ኦብቪየስሊ አድቫንቴጅ አለው፣ ዲስአድቫንቴጅ አለው ስንመርጥ። ስለዚህ ምን ማድረግ ይኖርባታል? ቢያንስ ትንሽ ጉዳት ያለው በጣም ህይወቷን አፌክት የማያደርገው አይነት ምርጫ ብትመርጥ ጥሩ ይመስለኛል። የኔ ሀሳብ ለፍታበታለች፣ ትምህርቷን ተምራለች። እሱ ከጎዳት በኋላ እንደምንም ተጣጥራ ትምህርቷን ጨርሳ እዚህ ስራ ጋር ደርሳ ሰክሰስፉል ልትሆን ስትል እንደገና መልሶ እሱ ሊያስቆማት አይገባም። ስለዚህ ስራሽን እንዴትም ጠንክረሽ ሰውየውን መተላለፊያ መሰላለሽ አድርገሽው ኢምፕሩቭ አድርገሽ ህይወትሽን ቀይረሽ አሳየው እንጂ እንዴት ነው እሱ እንዲጠቀምብሽ አትፍቀጂለት። አንቺ ግን ተጠቀሚበት። ግሮዝ ለማግኘት ሊሆን ይችላል፣ ደሞዝሽ እንዲጨመር ሊሆን ይችላል፣ እድገት አግኝተሽ ጥሩ ስራ ላይ እንድትሆኚ ሊሆን ይችላል። ኢምፕሩቭ አድርገሽ በኋላ አት ዘ ኤንድ ኦፍ ዘ ዴይ አንተ ልትጎትተኝ ብትሞክርም እኔ ግን አሸንፊያለሁ፣ አሻሽያለሁ፣ አይ ዌን ብለሽ ልታሳዩ ነው የሚገባው እንደውም እንጂ ተሰብረሽ እንደገና ወደኋላ ተመልሰሽ ራስሽን ጠግነሽ ደግሞ እንደገና ህይወት ለመጀመር ይከብዳል። አንዴ የተጎዳ ሰው ሁለተኛ ተጎዳ ሲባል ከባድ ነው። ስቲል ለዛ እንዴትም ብለሽ የለፋሽበት ውጤታማ የሆንሽበትን ስራሽን ሰውየውንም ተጠቅመሽ ሰክሰስፉል ለመሆን ሞክሪ ይላለው። የዛሬ ባለታሪካችን ታሪክ ይሄን ይመስላል። ታሪኳን ሰምተናል። እናንተም ቤተሰቦቻችን ኮመንት ላይ ሀሳባችሁን አስቀምጡልን። ይሆናታል ይበጃታል ብላችሁ የምታስቡትን ምርጫ ከነ ጥቅሙ ከነ ጉዳቱ አስቀምጡላት። ተመልክተሽ እንደምትማሪበት ተስፋ እናደርጋለን። አብራችሁን ስለቆያችሁ ከልብ እያመሰገንን ምርትና አገልግሎቱን በእኛ ቻናል ማስተዋወቅ የሚፈልጉ ከሆነ ከስር የቴሌግራም ሊንክ እናስቀምጣለን። በሱ ሼር ያድርጉልን። እኛ ለተመልካቾቻችን የምናደርስ ይሆናል። ቻናላችንን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ቀጣይ እስከምንገናኝ ሰላም ቆዩን።